ታችን ርዕስ ዓርብን ባሰብን ጊዜ በሚል ይሆናል። ዓርብን ባሰብን ጊዜ ዛሬ ዓርብ ነው ቀኑ። ሁላችንም ዛሬ ስናስብ ምንድነው የምናስበው? እቺን ዕለት ዝም ብለን አይደለም የምናስበው። ብዙ ክርስቲያኖች ዓርብን ረቡዕንም ጭምር ይጾማሉ። በጣም ሰነፍ ክርስቲያን ካልሆነ በቀር በጣም ሆዱን የሚወድ ክርስቲያን ካልሆነ በቀር ዓርብና ረቡዕን ይጾማል። ዝም ብለው ግን አይደለም። አሁን ከነገ ትንሣኤ በኋላ ለ50 ቀናት ያሉትን ዓርብና ረቡዕ አንጾምም። አሁን የጾምነውን ጾም ለማካካስ ግን አይደለም። ክርስቶስ በሞቱ ክርስቶስ በትንሣኤው ከሰጠን የሚበልጥ ምንም ነገር የለም። ከኛ ጾም፣ ከኛ ጸሎት፣ ከኛ ስግደት፣ ከኛ ምጽዋት ክርስቶስ በመስቀሉ ሞቶ በትንሣኤው የሰጠን ሕይወት ይበልጣል። 50 ቀን እንደ አንድ ቀን ስለሚከበር እንጂ የጾምነውን ጊዜ ለማካካስ አይደለም። ብዙ ሰዎች በተለይ ክርስቲያኖች ጾም ሲፈታ ዘመነ ትንሣኤ ብዙ ሰው የኃጢአት ጊዜ ተፈተን የተለቀቅንበት ጊዜ ሁሉንም ነገር ማድረግ የተፈቀደበት ጊዜ አድርጎ የሚያስቡ ሰዎች አሉ። ይሄ ፍጹም የተሳሳተ። ሰይጣን እንዲህ ይላል፣ አብይ ጾም ሲገባ ሰው ሁሉ ይጾማል፣ ችግር የለውም ሲፈታ እንገናኛለን ይላል። ምክንያቱም ሰው ጾሙ ሲፈታ መንፈሳዊ ሕይወቱም ስለሚፈታ ማለት ነው። ይሄንን እያሰባችሁ ነው መስገድ ያለባችሁ። ይሄን እያሰብን ነው አእምሯችን ውስጥ አስቀምጠን። ዛሬ ተመልከቱ ድካሙን፣ ዛሬ የዋላችሁትን የዋልነውን ሁሉ ተመልከቱ። ምን ያህል አድካሚ ነው፣ የነፍስ ስራ ነው። በአንድ ቀን ኃጢአት ግን ይሄ ሁሉ ይጠፋል። በአንድ ቀን መንገድ መሳት ይሄ ሁሉ ይጠፋል። እንደዛ እንዳይሆን ነው። ለዚህ ነው ዓርብን እናስባለን። ለምንድን ነው ክርስቲያኖች ዓርብን ማሰብ ያለባቸው? በነገራችን በክርስትናም በሰው ልጆች ታሪክ ውስጥም ዓርብ ልዩ ቦታ አለው። ልዩ ቦታ አለው። የመጀመሪያው የተፈጠርንበት ዕለት ነው። ዓርብ ሰው የተፈጠረበት ዕለት ነው። እግዚአብሔር ሦስቱን ክብሮች ሰጥተው ዛሬን ከማሰባችን በፊት የእግዚአብሔር ቀዳሚ ውለታ የሚባለው ዓርብን በማሰብ እግዚአብሔርን በማመስገናችን ነው። እግዚአብሔር ሰውን መጨረሻ ላይ ነው የፈጠረው። ከሰው በኋላ የተፈጠረ ፍጥረት የለም። እግዚአብሔር ሰውን በገቢር ነው የፈጠረው። በስራ 22 ስነ ፍጥረታት ፈጥሯል። ሰውን ብቻ ነው በገቢር የፈጠረው እግዚአብሔር። ከምድር አፈር አንስቶ አበጅቶ ሰው ያደረገው ሰውን ብቻ ነው። ሶስተኛውና ትልቁ በአርአያውና በምሳሌው ነው ሰውን የፈጠረው። ንግበር ሰባ በአርአያነ ወበአምሳልነ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር። የሰማይን ወፎች የምድርን አራዊት በባህርና በጥልቅ ያለውን ሁሉ ይገዛ ዘንድ። ዛሬ ዓርብን ስታስቡ ይሄን እንዳትረሱ። የሰማይን ወፎች የምድርን አራዊት በባህር በጥልቅ ያለውን ሁሉ ይገዛ ዘንድ ከፍጥረታት ሁሉ ቁንጮ ሆኖ ፍጥረታት ሁሉ በላይ ሆኖ ነው የተፈጠረው። ይሄ ነው የኛ ክብር ክርስቲያኖች። የሰው ክብር ይሄ ነው። ፍጥረት ላይ ሁሉ የበላይ ሆኖ ነው ሰው የተፈጠረው። ዓርብ የተፈጠረው ሰው በዚህ ክብሩ መቆየት የቻለው 7 ዓመት ነው ገነት ውስጥ። 7 ዓመት ከገነት ቆይታ በኋላ ከገነትም የተባረረው ዓርብ ዕለት ነው። ንገርም ነው። ዓርብ በትልቅ ክብር የተፈጠረ ሰው ከገነት ዕፀ በለስን በልቶ ከገነት የተባረረው ዓርብ ዕለት ነው። መጨረሻ ልቡናውን መልሶ እግዚአብሔርን ማረኝ ስለ አዳም ከልጅ ተወልጄ አድንሃለሁ ተብሎ ቃል የተገባለት ዓርብ። ችንረት እንዳትረሱ። መጨረሻ ላይ ሰው ለመሆን አቅም ያጣው አዳም። አንዳንድ ጊዜ የሰው ኃጢአት ስታስቡት ትንሽ ነው። አምላክን መሆን ነው የሻተው። አምላክን መሆን ዕፀ በለስን ነው የበላው።
ዕፀ በለስን ለመብላት ሰከንዳት ዕድሜ ነው የፈጠበት። በደቂቃ ውስጥ ነው ዕፀ በለስን የቆረጠው። መልሶ ሰው ለመሆን ግን 5500 ዘመን ነው የፈጀበት ሰው። አይታችኋል? ዕፀ በለስን ለመቁረጥ ቀረብ ያለ በላ ወዲያው፣ ሰው ለመሆን ግን 5500 ዘመን ወሰደበት። ዛሬ ዓርብ አምላክ ሰው መሆን ያልቻለውን ሰውን ሰው ያደረገበት ቀን ነው። ለዚህ ነው በክርስትና ታሪክ ውስጥ ዓርብ አይረሳም የምንለው። ዓርብ አንድ ቀን ብቻም አይደለም። በእኛ ቤተክርስቲያን ቅዳሴ ሰኞ የሚቀደስ፣ ማክሰኞ የሚቀደስ፣ ሮብ የሚቀደስ፣ እሁድ የሚቀደስ ዓርብ ነው። ለምን? ዓርብ ክርስቶስ ሥጋውና ደሙን ቆርሶ ለዓለም የሰጠበት ቀን ነው። ቅዳሴ ሁሉ ጊዜ የክርስቶስ ሥጋና ደም የሚቆረስበት ነው። ስለዚህ አንድ ዓርብ ብቻ አይደለንም። አንድ ቀን ብቻ የምናስበው ኢየሱስም የለንም። ይሄን እንዳትረሱ። አንድ ቀን ብቻ አይደለም ኢየሱስን የምናስበው፣ 365 ቀን ነው ቅዳሴው። 365 ቀን ቀራንዮ ነው ቤተክርስቲያን። 365 ቀን ነው ሥጋው የሚቆረሰው ደሙ የሚፈሰው። ሁሌ ነው ኢየሱስ ክርስቶስን በልባችን ውስጥ ጽፈን የምንኖረው። ለዚህ ነው ቅዱስ ጳውሎስ መኑ ያድገን ፍቅሩ ለክርስቶስ፣ በክርስቶስ ፍቅር የሚለየን ማን ነው አለ። ይሄ ፍቅር ተመልከቱ፣ ዛሬ ያሰብነው ፍቅር፣ ስንንበረከክ የዋልንለት ፍቅር፣ ስንሰግድ የዋልንለት ፍቅር፣ አንዳንዶቻችንም ስናነባ ስንሰማ የቆየነው ፍቅር ሕያው ፍቅር ነው። ሕያው በልቡናችን ሰሌዳ ላይ ተጽፎ የሚኖር ፍቅር ነው። ይሄን ፍቅር ከዚህ ፍቅር ማን ይለየናል አለ። ተመልከቱ፣ ሞት ራሱ አይለየንም አለ። ረሃብ ነው አይደለም፣ ጭንቀት ነው አይደለም፣ መሰደድ ነው አይደለም። ሰው ክርስቶስን አይረሳ። ክርስቲያን ከሆነ ተመልከቱ፣ አንድ ቀን ብቻ አስቦት በቃ። የአንዳንድ ሰዎች ሐሳብ የዛሬ ቀን በጀት መዝጊያ አድርጎ የሚያስቡዋል። ጨረስኩ፣ ያመቱ አጠናቀቅኩ፣ ለዓመቱ ያድርሰኝ፣ እንዲሁ መጥቼ ሰግዳለሁ የሚሉ ሰዎች አሉ። በጀት መዝጊያ አይደለም። የለም እንዲህ አይነት ክርስትና ወዳጄ የለም። የዓመቱን ጨርሻለሁ፣ ለዛሬ ዓመት ያድርሰን፣ አሜን ያድርሰን። ግን ዓመት እስከሞላ ይፍሰል አልመጣም ካልክ ግን ከክርስቶስ ጋር አለ። ቅዱስ ጳውሎስ ስለዚህ እኮ ነው ማን ነው የሚለየን ከዚህ ፍቅር አለ። ረሃብ ራሱ አይደለም፣ ጦርነት አይደለም፣ መከራ አይደለም። እስቲ ዛሬ ዓርብን ስትሰግዱ ጊዜ 3 ሰዓት፣ ጊዜ 6 ሰዓት፣ አሁን ደግሞ ጊዜ 9 ሰዓት፣ ሁሉንም ስታስቧቸው የማይረሱ ብዙ ነገሮች አሉ። ጊዜ 3 ሰዓት ላይ ውሳኔ አለ፣ አንረሳውም። ምንድነው ውሳኔ? በዛ በልንጦስጥራ በፍርድ አደባባይ ኢየሱስ ክርስቶስን አቁመው አይሁዶች አሁን ፋሲካቸውን የሚያከብሩበት ዕለት ነው ክርስቶስን የሰቀሉት። ለዚህ ነው ቅዱስ ያሬድ ወምድርኒ ትገብር ፋሲካ ተሐጽባ በደመ ክርስቶስ አለ። ምድርም በክርስቶስ ደም ታጥባ ፋሲካዋን አከበረች አለ። አሁን ተመልከቱ፣ አይሁዶች ፋሲካ የሚሉት የመውጣት በዓል ነው። ከ430 ዓመት የግብፅ ባርነት የወጡበት ቀን ነው ፋሲካ። ይህንን በዓላቸውን ሲያከብሩ አንድ ልማድ አለ። እስረኛ ይፈታላቸዋል። ማንን ልፍታላችሁ አለ? በርባንን ነው ኢየሱስን። የዛሬ ሳምንት ሆሳዕና ባሪያ ይባ ንጉሠ ስብሐት ይባ አምላከ ምሕረት፣ የምሕረት ጌታ ግባ፣ የምስጋና ጌታ ግባ ብለው ሆሳዕና በጌታ ስም የሚመጣ የተባረከ ነው ብለው ዘምረዋል፣ ቆመዋል፣ አመስግነዋል ኢየሱስ ክርስቶስን። ዛሬ በዓላቸው ላይ ግን ረሱት። ማንን ልፍታላችሁ? በርባንን ነው ኢየሱስን ተባሉ። አይ በርባንን ነው ኢየሱስንም ማስቀለው አሉት። አንፈልገውም አሉት። አያችሁ፣ ዓርብን ስናስብ ኢየሱስን አንፈልገውም። ኢየሱስ እውነት ነው፣ እውነትን አንፈልግም። ኢየሱስ ሰላም ነው፣ ሰላምን አንፈልግም። ኢየሱስ ፍቅር ነው፣ ፍቅርን አንፈልግም። ኢየሱስ የዘላለም ሕይወት ነው፣ የዘላለምን ሕይወት አንፈልግም። ወዳጄ ፍቅርን ካልፈለግ፣ ሰላሙን ካልፈለግ፣ እውነትን ካልያዝ፣ በፍርድ አደባባይ ላይ ቆመህ ከእውነት ጋር ካልቆም ዝም ብለህ ብትሰግድ ዋጋ የለውም። ከእውነት ጋር ነው መቆም፣ ከፍቅር ጋር ነው መቆም። በርባን ይሻለናል። ዓለም ዛሬ ምርጫ ያቀርብልሃል። ከኢየሱስ ክርስቶስና ሌላውን ዘመናዊነት ምርጫ ነው፣ ሰኩላሪዝም ምርጫ ነው፣ ሳይንሱ ምርጫ ነው። ዓለም ውስጥ የሚቀርብልን ብዙ ምርጫ አለ። ከሃይማኖት አንጻር አየህ፣ በርባንን የሚመርጡ ሰዎች ብዙ ናቸው። ከእውነት ጋር የማይቆሙ፣ በሐሰት የሚመሰክሩ፣ የሚዋሹ፣ ከፍቅር ጋር የማይቆሙ፣ ጥላቻን ልባቸው ውስጥ ያነገሱ፣ ከሰላም ጋር የማይቆሙ፣ ሰላምን የማይፈልጉ፣ እነዚህ ሁሉ ሰዎች ስታዩቸው በርባን ይሻለናል። ይህንን እናስባለን። ዓርብ ቀን አይደለም ለእኛ በርባን አንፈልገውም።
በርባን ወንበዴ ነው። በርባን ሰው ገድሎ ነው የታሰረው። በርባን ቋንጃ ቆርጧል። ኢየሱስ ክርስቶስ ግን ንጹህ ነው። ዓርብ በ6 ሰዓት ደግሞ የምናስበው አለ። ተመልከቱ። ዓርብ 6 ሰዓት ላይ ረዛው 3 ሰዓት ላይ ቅዱስ ጴጥሮስን አስቡት። ክርስቶስ ትናንት ማታ ተላልፎ እንደምሰጥ ሲናገር ካንተ ጋር ሆናለሁ ብሎ ነበር። ካንተ ጋር ሆናለሁ፣ ካንተ አልለይም። ምገርም ነው። አልለይም ካንተ። አይ ዶሮ ሳይጮህ ስንት ጊዜ ትከደኛለህ አለው? 3 ጊዜ። ስንት ጊዜ? ኧረ ተናገሩ። ስንት ጊዜ? ምን ሳይጮህ? ዶሮ ሳይጮህ። አሁን ዶሮ የምናርደው ለዚህ ነው የሚሉ ሰዎች አሉ። አሁን በትንሣኤ ማታ ዶሮ እናርዳለን። ያንን የጴጥሮስን ጩኸት ወዳጄ፣ ጴጥሮስ በዶሮ ጩኸት ነው የተመለሰው። ዛሬ እኮ የፈለገ ሰማይና ኮንዶሚኒየም ውስጥ ነው ኮንዶሚኒየሙ የተንቀጠቀጠ አንማርም። ሬክተር ስንት ነው የተንቀጠቀጠው? 4 ነው 5 ነው። በምን ምክንያት ነው አንልም። ተመልከቱ። ጴጥሮስ እኮ የተማረው በዶሮ ጩኸት ነው። ዶሮ ሳይጮህ 3 ጊዜ ትክደኛለህ። ዶሮ ሳይጮህ 3 ጊዜ። ጲላጦስ እዛ ልትወስድራ ቀያፋ ግቢ ሳይሆን ከኢየሱስ ክርስቶስ ጋር ነበር አሉት። እኔ የለውም ማለት ኧረ ንግግር ያስታውቃል። ከእርሱ ጋር ነው ያለው። የሚገርም ነው። ጴጥሮስ ንግግሩ ያስታውቃል፣ አለባበሱ ያስታውቃል። እኛ እኮ ብላችንም አያስታውቅም። አሁን መዘመርም እንችላለን፣ መስፈንም እንችላለን፣ እስክስታ መውረድም እንችላለን፣ ማሸብሸብም እንችላለን፣ መዋሸትም እንችላለን፣ እውነት መናገርም። ጴጥሮስ አልቻለም። ለምን? ይሄ ከኢየሱስ ክርስቶስ ጋር ነው። አነጋገር ይገልጥብሃል አሉት። በጣም የሚገርማችሁ 3ኛ ላይ ቅዱስ ጴጥሮስ እንዲህ አለ፣ ይሄን ሰውዬ አላውቀውም፣ ኢየሱስ ክርስቶስን ሰውዬ ብሎ ጠራው። ያኔ በፊልጵስዩስ ቂሳርያ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ እግዚአብሔር ነህ ብሎ የመሰከረውን ሰውዬው ብሎ ጠራው። በደብረ ታቦር ተራራ አንድ ለአንተ፣ አንድ ለሙሴ፣ አንድ ለኤልያስ 3 ቤቶችን እንስራ፣ ጌታ ሆይ ከአንተ ጋር መሆን ለእኛ መልካም ነው ያለው ጴጥሮስ ሰውዬውን ብሎ ጠራው። ሁሉም ትቶ ሲሄዱ ጌታ ሆይ አንተ የዘላለም ሕይወት ከኛ ጋር ነህ፣ ካንተ ወዴት እንሄዳለን ያለው ቅዱስ ጴጥሮስ ኢየሱስ ክርስቶስን ሰውዬው ብሎ ጠራው። ያኔ ይላል መጽሐፍ ቅዱሳችን ኢየሱስ ክርስቶስ እየተገረፈ ዞር ብሎ በፍቅር ፊት አየው። በምን ፊት አየው? ዛሬ የፈለግነውን ሰርተን እንኳን ቢሆን ኢየሱስ ክርስቶስ በፍቅር ፊት የሚያየን አምላክ አያችሁ። ዞር ብሎ ሰውዬውን አላውቀውም እያለ በፍቅር ፊት ዞር ብሎ አየው ቅዱስ ጴጥሮስ። ጴጥሮስ ያኔ ዶሮ ሲጮህ የጌታ ቃል ትዝ አለው። የማን ቃል ትዝ አለው? የኢየሱስ ክርስቶስ ቃል ትዝ አለው። ስቅስቅ ብሎ አለቀሰ። ክርስቲያኖች ዓርብ የንስሐ ቀን፣ ዓርብ ሰዎች ስቅስቅ ብሎ የሚያለቅሱበት ቀን ነው። ዓርብ ክርስቲያኖች ስለ ራሳቸው ኃጢአት፣ ዓርብ ክርስቲያኖች ግፋ ሰማዕታትን፣ ዓርብ ክርስቲያኖች ኢየሱስ ክርስቶስን እያሰቡ የሚያለቅሱበት ቀን ነው። ቅዱስ ጴጥሮስ ስቅስቅ ብሎ አለቀሰ። በድያለሁ ብሎ። ዓርብ የንስሐ ቀን ነው። ዓርብን ስታስቡ ማልቀስን፣ ልብ መሰበርን፣ በእውነት ያልተሰበረ ልብ ይዛችሁ እንዳትሄዱ ሰግዳችሁ ውላችሁ እልከኛ ልብ ይዛችሁ እንዳትሄዱ። እንደ ጴጥሮስ የተሰበረ ልብ ይሁዳን ደግሞ አስታውሱት። ይሁዳ ንጹህ በገሳ ልፍ የሰጠዋል። ንጹህ ሰው በ30 ብር ሸጥኩት፣ 30 ብሩን ቤተ መቅደስ ውስጥ ጥሎ ተጸጸተ። ግን ሄዶ ራሱን አንቆ ገደለ። እንዲህ አይነት ጸጸት ዋጋ የለውም። ራስን መግደል። ጴጥሮስም ክዶታል፣ ይሁዳም ሽጦታል። ዛፍ እንኳን ቆመ። ይሁዳ እንደ ወንድም እንደ ጴጥሮስ ንስሐ ገባ አለችው። ወሬኛ ዛፍ አለ። ዛሬ ራሴን አጠፋለሁ፣ ሲኦል እገባለሁ። ኢየሱስ ክርስቶስ ተሰቅሎ በአካለ ነፍስ ወደ ሲኦል ሲወርድ ከነፍሳት ጋር አብሬ እወጣለሁ አለ። ብልጣብልጥነት አያችሁ። እንዲህ አይነት ብልጣብልጥነት በሃይማኖት አይሰራም። ንስሐ ገባ እንደ ወንድም እንደ ጴጥሮስ ዞረ። ራሱን አነቀ፣ ወደቀ፣ አንጀቱ ተዘረገፈ። 40 ቀን ሙሉ አልጋ ላይ ተኛ። በ40ኛው ቀን ክርስቶስ ወደ ሰማይ አረገ ሲባል እንደገና ካልጋ ወርዶ ሞተ። ዓርብን ስታስቡ የማይጠቅም ጸጸት ሳይሆን የሚጠቅም ጸጸት ማሰብ ያስፈልጋል። አሁን 9 ሰዓት ላይ ቅድም የተነበበውን ሰምታችሁ ከሆነ ኢየሱስ ክርስቶስ በአጽሐ መስቀል በመስቀል ላይ ንግግሮች 2 ሰዎች እንደዚሁ እናስባለን። አንዱ በግራ ነው የተሰቀለው፣ አንዱ በቀኝ ነው የተሰቀለው። ዓርብን ስታስቡችን አስቧል። በግራ የተሰቀለው እንዲህ አለ፣ እግዚአብሔር ሆንክ፣ የእግዚአብሔር ልጅ ሆንክ ከመስቀል ውረድ፣ ራስህንም እኛንም አድነን። 11ኛ ሰዓት ነው። ሰው እንዴት እጁ ላይ ችንካር ገብቶ ሌላ ነገር ያወራል? ሰው እንዴት እየሞተ ሌላ ነገር ያወራል? አንዱ አሁን አልጋ ላይ ተኝተው ለሞት ተቃርበው 11ኛ ሰዓት ሆኖ ክፋት የሚያስቡ ሰዎች
ፈያታዊ ዘጸጋ ተመልከቱ። ዳርኪስ በግራ የተሰቀለ ወንበዴ ራስን አድን እኛንም አድን አለ። ከ33 ዓመት በፊት ይተዋወቃሉ በግብጽ በረሃ። ኢየሱስ ክርስቶስ በእናቱ ጀርባ ላይ ቁጭ ብሎ በግብጽ በረሃ በተሰደደ ጊዜ ይሄ ወንበዴ ሁለት ወንበዴዎች በኢየሱስ ክርስቶስ ጉዳይ ተጣልተው ነበረ። በቀኝ የተሰቀለው አየ፣ ፀሐይ ስትጨልም አየ፣ ጨረቃ ደም ስትለብስ አየ፣ ከዋክብት ሲረግፉ አየ። አየች፣ ቀን ጨለመ። ይሄ ሁሉ ሰው አየና ተው እንጂ አልወልድ እኛ በጥፋታችን ነው የተሰቀልነው። አየች፣ ዓርብ እንዲህ ነው። ዓርብ ወደ ልብ መመለስ ነው። ዓርብ የራስን ጥፋት ማመን ነው። ተመልከቱ፣ ከ33 ዓመት በኋላ 11ኛ ሰዓት አሁን ተፈጸመልን ነው ክርስቶስ። አሁን ነፍሱን ከስጋው ሊለይ ነው ክርስቶስ። ቶሎ ብሎ ነው አስቀድሞ ራሱን ለማዳን ተዘከረነ እግዚኦ አመ ትመጽእ በመንግሥትከ። ጌታ ሆይ በመንግስት በመጣህ ጊዜ አስበኛል። እስቲ ይሄን ቃል በሉ። ጌታ ሆይ በሉ። ጌታ ሆይ፣ ጌታ ሆይ፣ ጌታ ሆይ በመንግስት በመጣህ ጊዜ፣ በመንግስት በመጣህ ጊዜ ምን በለኝ? አስበኝ። በቃ ዓርብ ነው። ዓርብ አስበኝ ምንልበት ቀን አስበኝ ነው። በመንግስት በመጣህ ጊዜ ከ33 ዓመት በፊትም ወንበዴ ነበርኩ። ምን አለው ኢየሱስ ክርስቶስ? ቅድም ግብረ ሕማማቱን በደንብ ሰምታችሁ ሆነ ፈያታዊ ሆይ ግብጽ በረሃ የነገርኩህን አስታውስ አለው ኢየሱስ ክርስቶስ። ያኔ በሕፃንነቱ የተገለጠለትን ምስጢር አስታውስ አለ። አንድ አባት ፈያታዊ ሆይ እርሱ ጌታ እንደሆነ ማን ነገረህ? ፀሐይ ናት፣ ጨረቃ ናት፣ ከዋክብቶች ናቸው። ዓርብ ቀን ኢየሱስ ክርስቶስን ጌታ ብሎ የጠራ ብቸኛ ሰው ነው። ሐዋርያት እንኳን ሸሽተዋል፣ ሁሉም ፈርተዋል። እናቱ ቅድስት ድንግል ማርያምና ወንጌላዊ ዮሐንስ ብቻ ናቸው ጌታ ብሎ መሰከረለት። ተመልከቱ። አዎ ጌታችን ነው፣ አዎ አምላካችን ነው፣ አዎ መድኃኒታችን ነው፣ አዎ ንጉሳችን ነው። ፀሐይ ያለቀሰችለት፣ ጨረቃ ደም የለበሰችለት፣ ከዋክብት የረገፉለት፣ መቃብር የተከፈቱለት፣ ሙታን ተነስተው የመሰከሩለት እርሱ ጌታ ነው። አይቶ መሰከረ፣ ጌታ ብሎ መሰከረለት። ለዚህ ነው እኛ በዘውትር ጸሎታችን አንተ የጌቶች ጌታ፣ የነገስታት ንጉስ፣ የአማልክቶች አምላክ ነህ፣ የነፍስም የስጋም ፈጣሪ ነህ እንለዋለን ኢየሱስ ክርስቶስን። ፈያታዊ ጌታ ሆይ በመንግስትህ በመጣህ ጊዜ አለ። እውነት እውነት እልሃለሁ። አቤት ነገር ስንት ሰው አለ 11ኛ ሰዓት መጥቶ የሚድን አያችሁ። 11ኛ ሰዓት 40 ዓመት ተቀምጦ እኮ ዝም ብሎ የሚኖር ሰው አለ። 11 ያው መስቀል ላይ ያው 11ኛው ሰዓት ላይ በመንግስት መጣ ስለ ኢየሱስ ክርስቶስ እውነት እውነት እልሃለሁ። ዛሬ ከኔ ጋራ በገነት ትሆናለህ። ዛሬ በሉስ ከኔ ጋራ የት ትሆናለህ? ያው ገነት ተከፈለ። ክብር ምስጋና ይግባው መድኃኔዓለም። ተመልከቱ 5500 ዘመን ተዘግቶ የነበረውን ገነት በፈያታዊ በወንበዴው በኩል ከፈተው ክርስቶስ። ከፈተው በወንበዴው በኩል መጣ። የደሙን ማይተም ይዞ ማን አሉት? አብርሃምን አይደለውም፣ ይስሐቅን አይደለውም፣ ያዕቆብን አይደለውም፣ ነቢያት ነህ፣ ዳዊት ነህ፣ ማን ነህ? ወንበዴ ነኝ። ምንድነው ታዲያ ያለ ገነት ለመግባት የኪሩቤልን ሰይፍ ለማለፍ ምን አለ? የደሙ ምልክት። አያችሁ ዛሬ ገነት የተከፈተ ዓርብን ስናስብ የተዘጋ ገነት ሳይሆን የተከፈተ ገነት። እስቲ እንዲበሉ እኛ በሉ እኛ የመንግስተ ሰማያት መንገደኞች ነን። በእግዚአብሔር አምነናል፣ በክርስቶስ ድነናል፣ በጥምቀት ዳግመኛ ተወልደናል፣ በቀባሜሮን ከብረናል፣ በስጋውና ደሙ ታትመናል። አሁን በአዲስ ኪዳን የተዘጋ ገነት የለም። ዛሬ እኮ ገነት የተከፈተበት ቀን ነው። ዓርብን ስታስብ የተከፈተ ገነት እኮ ዝግ ነበር። አሁን እኛ ስንሰግድ ተመልከቱ እስከ 9 ሰዓት እስከ 10 ሰዓት እንዴት እንደደከመ። አባቶቻችን 5500 ዘመን ሲኦል ውስጥ ተቆልፎባቸው ነበር። 5500 ዘመን የገነት በር እኮ ዝግ ነበር ወዳጄ። እንባኮ ለዚህ ነው ነቢያት ቀላያትን በወን ቀዳድነን ጽድቃችን እንደ መርገም ጨርቅ ተቆጠረብን፣ እባክህን ከሰማይ ውረድ እጅህን ላክ። ራሱ መጣ ክርስቶስ። በነቢያትም አይደለም፣ በአማላጅም አይደለም፣ በመላእክትም አይደለም አለ ኢሳይያስ። ራሱ መጥቶ ያድናቸዋል። ራሱ መጥቶ ያዳነን ክርስቶስ የተዘጋውን የገነትን በር ከፈተልን። ዓርብን ስናስብ የተከፈተ ገነት። ዓርብ ላይ አሁን በዚህ ሰሞነ ሕማማት መስቀል መሳለም አልነበር። እውነት ነው ውሸት ነው? ለምን
አሁን ከነገ ጀምሮ አባቶቻችን መስቀል ማሳለም ይጀምራሉ። በዚህ ሰሞኑን ተሳልማችኋል? መስቀል ተሳልማችኋል? ቅድም 6 ሰዓት ላይ አንድ ነገር ሲባል ሰምታችሁ ከሆነ ለመስቀልህ ንሰግድ እግዚኦ፣ ጌታ ሆይ ለመስቀልህ ምን እንላለን? ሰግዳለን። አሁን ተመልከቱ 5500 ዘመን መስቀል ላይ ተሰቅሎ የሚሞት የተረገመ ነው። ለዚህ ነው መስቀል አንሳለም ብሉይ ኪዳንን ስለምናስብ መስቀል ላይ የተሰቀለ ራሱ የተረገመ ተብሏል። ልክ 6 ሰዓት ላይ ክርስቶስ መስቀል ላይ ሲሰቀል በደሙ መስቀሉ ከበረና ምናል ለመስቀልህ ንሰግድ እግዚኦ፣ አቤቱ ከዚህ በኋላ ለአንተ መስቀል እንሰግዳለን። መስቀል ስትሳለሙ አስታውሱት ብለው መጀመሪያ በምናቸው መስቀል ትሳለሙ? የጨረስኩ በምናቸው ትሳለሙ? ቀኑ ሙሉ እንትን ያለ ሰው ይሄ ደግሞ በቶ ቢጮህበት እንዴት አድርገን እንሰማው ያላችሁ። ዓርብ የብርታት ቀን ያበረታል። በምናቸው ነው የምንሳለው? ለምን በግንባራችን እንሳለው? ለምን በትከሻችን እንሳለው? ለምን እንደነ ቦርጫም ሰው ቦዱ ለምን አይሳለው? አያችሁ፣ በመስቀል ላይ የፈሰሰው የክርስቶስ ደም ኃጢአትን ሁሉ ያጥባል። በስመ ዮሐንስ ወንጌል ምዕራፍ 8 ላይ አንዲት ሴት በዝሙት ተከሳ ወደ ክርስቶስ መጣ ነበር። ከዛ በሙሴ ሕግ ትገደል ተብሏል። በዝሙት ነው የተያዘችው። አንተ ምን ትላለህ? ኢየሱስ ክርስቶስ ምንም አላለ። ከእናንተ መሃል ንጹህ የሆነ ካለ በድንጋይ ደብድቦ ይገደላታልና መሬት ላይ መጻፍ ጀመረ። ያን የሁሉም ኃጢአት ምናቸው ላይ ተጻፈ? ግንባራቸው ላይ። አሁን ዓመተ ምሕረት ሆኖ እንጂ ማን መጥቶ ይሰግድ ነበር? የሰራነው ኃጢአት እዚህ ላይ ተጻፈ። ማን ይመጣ ነበር? ሁላችንም ወይ ሻሽ ጠምጥመን ወይ ኮፍያ አድርገን ተደብቀን ነበር። ምሕረት ስለሆነ እግዚአብሔር አያችሁ። ያን የሁሉም ኃጢአት ግንባራቸው ላይ ተጻፈ። አንዱ የአንዱን ኃጢአት እያየ ጥለው አጣፉ ሁሉ። አንድ ሴት ከሳሾች ይፈቃሉ ሲባል ለምን? አንዱ የአንዱን ኃጢአት ማንበብ ስለቻለ። አሁን መስቀል ስንሳለም ጌታ ሆይ አርቀ በቀራንዮ መስቀል ላይ ደም አፍስሰህ መስቀልህን አክብረህ ሰጥተናል። ስለዚህ እኛ የማናየው ግን የምናውቀው አንተ የምታየውን ኃጢአታችንን በመስቀል ላይ ባፈሰስከው ደም እጠብልን ስንል በግንባራችን መስቀል እንሳለን። ቀጥለን በአፋችን እንሳለን። በምናችን እንሳለን? አንደበት እሳት ነው። በነገራችን ሰውን ሲሰል መጥፎ ነው። ያዕቆብ አንደበት እሳት ነው። በጥይት ከሞተ ሰው ይልቅ እኮ በምላስ የሞተ ሰው ብዙ በምላስ ገደል ነው። ተስፋ ያስቆረጥ ነው። ጨርቁን ጥሎ እንዲያብድ ያደረግነው ስንት ሰው አለ በምላሳችን። በቲክቶካችን ስንት ሰው ገደል፣ በፌስቡካችን ስንት ሰው ተመልከቱ። በምላሳችን ምላስ እሳት ነው። ያዕቆብ ምን ይላል ታዲያ? አቤቱ እግዚአብሔር ሆይ በመስቀልህ አንደበትን ጠብቅ። ቀጥለን በግንባራችን እንሳለን። ይቅድሙ ለመስቀልህ እንሰግድ ነው። እስቲ በሉ ጌታ ሆይ ለመስቀልህ የጸጋ ስግደት እንሰግዳለን። ዓርብን ስናስብ መስቀል ተሰጥቶናል። የድል ምልክት ነው መስቀል። ዲያብሎስ የተቀጠቀጠበት ነው መስቀል። ሰውና መላእክት የታረቁበት ነው መስቀል። ሰውና እግዚአብሔር የታረቁበት ነው መስቀል። ሲኦል የተበረበረበት ነው መስቀል። ተመልከቱ፣ ዓርብ ዕለት የእርግማን ምልክት የነበረው መስቀል ሕይወት ሆኗል። ቤተ ክርስቲያን ላይ መስቀል፣ አንገታችን ላይ መስቀል፣ የካህናት እጅ ላይ መስቀል፣ ስንበላ ባሪያ ትምህርተ መስቀል፣ እምነታችንን የምንገልጠው በመስቀል። ለምን? መስቀል ዓርብ ዕለት በደሙ የከበረ ስለሆነ። ራእይ ብቻ አይደለም። ዓርብ ዕለት ቤተ ክርስቲያን የተመሰረተችበት ዕለት ነው። በገዛ ደሙ የዋጃት የእግዚአብሔር ክርስቲያን ክርስቲያኖች የአዲስ ኪዳን ቤተ ክርስቲያን ዛሬ ነው የተመሰረተችው። ዛሬ ነው ቤተ ክርስቲያን የተመሰረተችው በደሙ ነው። ተመልከቱ፣ ቤተ ክርስቲያንን የመሰረተው ክርስቶስ መስቀል ላይ ነው። ቅዱስ ዮሐንስ አፈወርቅ ይላል ኢየሱስ ክርስቶስ ቤተ ክርስቲያንን መስቀል ላይ መሰረታት። እርሱ ራሱ ተመልሶ መጥቶ ከመስቀል ላይ እስከሚያወርዳት ድረስ መስቀል ላይ ሆና ትጠብቋለች። አንዲት የሆነች ቅድስት የሆነች ሐዋርያት ያስተማሯት ተመልከቱ፣ የሁሉ የሆነች ቤተ ክርስቲያን ዓርብ ዕለት በመስቀል ላይ ተመስርታለች። ቤተ ክርስቲያን መሰረቷ መስቀል ነው። የተመሰረተችው በመስቀል ላይ ነው። ዛሬ ዓርብን ስታስቡ የክርስቶስ የሆነችዋን ሕያው የሆነችዋን ነውር የሌለባትን ቤተ ክርስቲያን እንዲያለ ያለው ቅዱስ ጳውሎስ ነውር የሌለባትን የፊት መንጨማደድ የሌለባትን የማትሳሳት የሕያው የክርስቶስ አካል የሆነች ቤተ ክርስቲያን። ወዳጅ ቤተ ክርስቲያን አትሳሳት። ቤተ ክርስቲያን ሰው አይደለች፣ የክርስቶስ አካል ናት። ተመልከቱ፣ ሕያው የክርስቶስ መቅደስ ናት። ዛሬ ዓርብ ላይ ክርስቶስ መስርቶ ይሰጣል።
የመጨረሻው እስቲ ስለ ቤተ ክርስቲያናችን ስንናገር ክርስቶስ መስርቷታል በሉስ። ክርስቶስ መስርቷታል። ማን መስርቷታል? ክርስቶስ። ማን ነው የመሰረታት? ክርስቶስ። አይዟችሁ የቤተ ክርስቲያን መሰረቷ ማን ነው? በቃ የዚህ ቤተ ክርስቲያን መስራች ኢየሱስ ክርስቶስ ነው። ክብር ምስጋና ይግባው። መስቀል ላይ ነው የመሰረታት። በደሙ ነው የመሰረታት። በደም ነው ያገኘችው ቤተ ክርስቲያን። አያችሁ ዛሬ ቤተ ክርስቲያን ስትመጡ ሕያው መስዋዕት ነው የምታዩት። እቺ ቤተ ክርስቲያን ግለጡ ስትባሉ እንዲህ በሉ ከኔ ጋር በሉ ክርስቶስ የመሰረታት ክርስቶስ የመሰረታት ሐዋርያት ያስተማሯት አበው የጠበቋት እኛ የተቀበልናት እኛ ምን ያልናት ተቀበልናት መሰረቷን ሰጠን እጃችንን ከፍተን ተቀበልን። የመጨረሻው ዓርብን ስናስብ ድንግል ማርያምን ነው የምናስበው። ዓርብ ተመልከቱ፣ ንስሐን እናስባለን። ዓርብ የተከፈተውን ገነት እናስባለን። ዓርብ መስቀሉን እናስባለን። ዓርብ ሰውንን መፈጠራችን እናስባለን። ዓርብ ለኛ ልዩ ቀን ነው። ዓርብ ለኛ የነጻነት ቀን ነው። ከዚህ ሁሉ ደግሞ የሚበልጠውን ጸጋ ያገኘንበት ቀን ነው። ክርስቶስ 7 የመስቀል ላይ ንግግሮችን ተናግሯል። እነዚህ 7ቱ አጽርሐ መስቀል ይባላሉ። የመስቀል ላይ ንግግር እንዲህ ብሏል ቅዱስ ጳውሎስ፣ የመስቀሉ ቃል ለሚያምኑት የእግዚአብሔር ኃይል ነው፣ ለማያምኑት ሞኝነት ነው። የመስቀል ቃል ራሱ ኢየሱስ ክርስቶስ ነው። ክርስቶስ ቃል ተብሏል። የመስቀል ቃል ነገረ መስቀሉ ነው። የመስቀል ቃል የተናገራቸው 7ቱ አጽርሐ መስቀል በመስቀል ላይ ተፈጸመ ከማለት በፊት ኢየሱስ ክርስቶስ የሚወደውን ሐዋርያ አየላል። እስቲ በሉ የሚወደውን ሐዋርያ ተመለከተ። ዛሬ ዓርብ ላይ ቀራንዮ ስትሄዱ አንድ ሐዋርያ ብቻ ነው። ቅድም ሰምታችኋል። ለማርያም የማርያም ሐዘን ጴጥሮስን ፈለገችው ከልቷል። ያዕቆብን ፈለገችው ሸሽቷል። ብዙ ሐዋርያትን ስትፈልግ ሁሉም የሉ። መስቀል ስር ያለው ዮሐንስ ብቻ ነው። ዮሐንስ ወንጌል ምዕራፍ 19 ቁጥር 26 ስታነቡ መስቀሉ ስር የሚወደውን ሐዋርያ አየ። አሁን ተፈጸመልን ነው ጌታ። ለዚህ ሐዋርያ ምን ይስጠው? ዛሬ መጥታችኋል፣ መጥተናል። መስቀል ስር ነው ያለነው። ቤተ መቅደሱ በመስቀል የተመሰረተች ቤተ ክርስቲያን ውስጥ ነው ያለነው። መጥተናል። ምን ይስጠን ክርስቶስ? ዛሬ ከጠዋት ጀምሮ ስንሰግድ ቆይተናል። ኪርያላይሶን ጌታ ሆይ ይቅር በለን ስንል ቆይተናል። ለስልጣኑ፣ ለመንግስቱ፣ ለምኩናኑ ስግደት ይገባል እያልን ስንሰግድ ቆይተናል። ይሄ ነው ቀራንዮ። ቀራንዮ መጣ። አየሁ ዮሐንስን። ምን ይስጠው? ኢየሱስ ክርስቶስ እንደምታውቁት ከሰማይ የወረደ ባዶ እጁን ራሱን ዝቅ አድርጎ ትሁት ሆኖ በከብቶች በረት የተወለደ ነው። ኢየሱስ ክርስቶስ እንደምታውቁት ሌሎች ነገስታት እንኳን ወደ አንድ ከተማ ሲገቡ ነጋሪት እየተጎሰመ በሰረገላ ላይ ሆኖ ጥሩምባ እየተነፋ የወታደር ተሰልፎ የዚህ ሀገር መሪ መጣ ተብሎ ምድር ተንቀጥቅጦ ነው። ትሁት ነው። አህያና ውርንጭላ ነው። ተመልከቱ፣ ሰማይና ምድርን የፈጠረ ራሱን ባዶ አድርጎ ነው የመጣው። እናቱ የሰፋችለት ቀሚስ አለ አብሮ እያደገ ዛሬ ተጣጥረው የወሰዱት ቀሚስ ኢየሱስ ክርስቶስ እርቃኑን ነው የሰቀሉት። አሁን የምናየው ስዕል ግልድም አለው። ሲሰቀል ግን እንደዛ አይደለም። ፀሐይ ናት የሸፈነችው እርቃኑ እንዳይታይ ክርስቶስ። ተመልከቱ፣ ሁሉንም ባዶ አድርጎ ተመልከቱ፣ ራሱን ባዶ አድርጎ ነው። ታዲያ ለዚህ ሐዋርያ ምን ይስጠው? ሰቀራን ወደ ተከተለው ሐዋርያ ዞር ስል አንድ ስጦታ፣ ከስጦታ ሁሉ የምትበልጥ ስጦታ። አሁን ወደ ቤታችሁ ስትሄዱ ይዛችሁ ትገቡት ስጦታ። ስትሰግዱ ብላችሁ ባዶ እጃችሁን አትገቡ። ክርስቲያኖች ጥብጣቡን ብቻ አይደለም ይዛችሁ የምትገቡት፣ ስግደቱ ብቻ አይደለም ይዛችሁ የምትገቡት። ዓርብ ዕለት ቀራንዮ የመጣ ሰው የመጨረሻ ስጦታ አለው። አየ ከስጦታ ሁሉ የምትበልጥ ስጦታ እናቱ ድንግል ማርያምን ለዮሐንስ እነሆ እናት ብሎ ሰጠው። ዮሐንስም ብለን ከዛ ሰዓት ጀምሮ ወደ ቤቱ ይዟት ገባ ይላል። እስቲ ወደ ቤታችን ድንግል ማርያም ትግባ። ወደ ትዳራችን ድንግል ማርያም ትግባ። ወደ ሕይወታችን ድንግል ማርያም ትግባ። ዓርብ ዕለት ያገኘነው ስጦታችን ናት። አዎ በነቢያት ትንቢት ነበረች። አዎ በሐዋርያት ስብከት ነበረች። አዎ 33 ዓመት ከ3 ወር ከልጇ ጋር ነበረች። ግን የመጨረሻ ማረጋገጫ መስቀል ነው። የክርስትና ማኅተም መስቀል ነው። የክርስቶስ የማንም ሞኝ ሰው ካልሆነ የማይንቀው የመስቀል ላይ ንግግር ነው። አጽርሐ መስቀል ነው። 570 ጊዜ በሲና ተራራ ተናግሮ ሙሴ የቃል ኪዳኑን ታቦት ይዞ ወርዷል። ተመልከቱ፣ ሙሴ ታቦቱን ይዞ ወርዷል። ከሲና ተራራ ከአዳም
በቀራንዮ ተራራ ዮሐንስ ባዶ እጁን አልወረደም፣ ድንግል ማርያምን ይዞ ወርዷል። ወዳጄ ከዚህ ተራራ ባዶ እጅ አትገባም። ስትሰግደዋል ሁሉ ዛሬ ክራላይሶን ስንለዋል ሁሉ ረድኤት በረከት ማሳያ እመቤታችን ናት። እመቤታችን አሁን በቤታችን ትግባ። ዓርብ ዕለት ያገኘናት ስጦታችን ናት። ክርስቲያኖች አንድ ሰው ኢየሱስ ክርስቶስን አውቃለሁ ካለ ቀራንዮ ይውጣ። ቀራንዮ የኢየሱስ ወታደር ነኝ ካለ ቀራንዮ ይውጣ። የመስቀል ላይ ንግግሮቹን ሁሉ ይስማ። ማጠቃለያ ንግግር ይሄ ነው። እነሆ ልጅሽ፣ እነሆ እናትህ። ዮሐንስ ልጆች ስለሆኑ ቀራንዮ ተገኝተናል። ስንሰግድ ውለናል። ድንግል ማርያምን ይዘን ወደ ቤታችን እንገባለን። ክርስቲያኖች ዓርብን ስናስብ እመቤታችንን እናስባለን። ዓርብን ስናስብ የተከፈተውን ገነት እናስባለን። ዓርብን ስናስብ ተመልከቱ በደሙ ተቀድሶ የተሰጠንን መስቀል እናስባለን። ዓርብን ስናስብ ሰው መሆናችንን እናስባለን። እስቲ ሰው ነን በሉ። ድምጻችሁ አይሰማም። ምንድን ነን? የተፈጠርንበት ዕለት ነው። ሌላው ክርስትና እንኳን በቀር እኮ እኛ ሰዎች ከሰው በላይ ደግሞ ክርስቲያን ሰው አድርጎ ፈጠረን። ሰው መሆን ሲያቅተን የሰውነት ክብር መልሶ ክርስቲያን አደረገን ክርስቶስ። ዛሬ ሰው መሆናችንን የምናስብበት ዕለት ነው። ዛሬ ከዚህ በኋላ ተመልከቱ፣ የተዘጋ ገነት የለም። ክፍት ነው ገነታው። አሁን ዝም ብሎ ነው መግባት ነው። ቅድም እንዳለው በእግዚአብሔር እያመን በቤዛነቱ ተጠቅመን በጥምቀት ተወልደን በሜሮን ከብረን ስጋውን እየበላን ደግሞ ሄደን መግባት ነው። አሁን የተዘጋ ገነት የለም። ለዚህ ነው የአዲስ ኪዳን ክርስቲያኖች ዓርብን በተለየ መልኩ የሚያስቧት ገነት የተከፈተችበት ዕለት ነው። ዓርብን እያሰብን ኦርቶዶክሳውያን ዓርብን እያሰብን ሁል ጊዜ ከእግዚአብሔር ጋር እንድንኖር ሁል ጊዜ ሌላ ብቀር ክርስቲያኖች ሌላ ብቀር ሰንበተ ክርስቲያን አሁን ከነገ ወዲያ ትንሣኤ ነው። ክርስቶስ ተነስቷል እንላለን። ትልቅ የምስራች ነው። የፋሲካውን በግ እስራኤል በልተው ምድረ ርስት የገቡበትን ደግሞ እኛ ስጋውና ደሙን በልተን በክርስቶስ ኃይል ምድረ ርስት እንገባለን የምንልበት ነው። ሞትን በስብሰን የማንቀርበት ነው ብለን የምናስብበት ሰንበትን እንኳን ቢያንስ ይኸው ዛሬ ለስግደት እንደመጣ እንዴ በሳምንት አንድ ቀን ለእግዚአብሔር ካጣልማ ከባድ ነው። እሱ ለኛ እኮ ብርሃን ስተፋበት ጊዜ አላጣ። እሱ ለኛ መሬት ላይ ሲጎተት ጊዜ አላጣ። እሱ ስለኛ 6666 ጊዜ ሲገረፍ ጊዜ አላጣ። እንዴት ሰንበት ጠዋት እንኳን ማስቀደስ ያቅታል? አንተ ኦርቶዶክሳዊ ነህ እንዴ? ተመልከቱ፣ ሰኞ ማክሰኞ ረቡዕ እንኳን ባይመች እንዴት ሰንበተ ክርስቲያንን ቢያንስ ሰንበትን መተን አምላኬ ኢየሱስ ክርስቶስ ሆይ አለን ይሄው ብለን ራሳችን እንድናሳይ መድኃኔዓለም ይርዳል። ያስተማረን እግዚአብሔር ክብር ምስጋና ይግባው። ይቆየን። ወስብሐት ለእግዚአብሔር።